በሞባይል ስልክ መጸለይ ይቻላል ወይ? እሺ አሁን ልክ እንዲያረኩት ሞባይሉን አንስቼ ልጸልይ ስል ስሜ ነው የምጀምረው? ስጨርስስ ስሜ ነው የማስቀምጠው? መልሱን አገኛችሁታል። እዚህ ውስጥ የእግዚአብሔር ቃል ብቻ ነው ያለው። እዚህ ውስጥስ እናንተ የከተታችሁትን ተውት፣ ሌላው ዓለም የሚከተውስ ልዩነቱን አያችሁት? ይሄ ቅዱስ ነው ስመዋለሁ፣ ይሄ ግን ቅዱስ አይደለም። ይሄ ሙሉ በሙሉ የእግዚአብሔር ቃል ነው፣ ይሄ ግን የሰይጣንም አለ ውስጡ። ብዙ ነገር ሊኖረው ይችላል። እናንተ ናችሁ እየመረጣችሁ። ዓለም ራሷ ሰይጣንም አለባት። መጽሐፍ ቅዱስ ላይም እኮ ሰይጣን አለ አይደል? በነገራችን ላይ ሲወድቅ ነው ምናየው። እዚህ ውስጥ ግን ብዙ ነገሮች አሉ። ሸቀጥ አለው፣ የሌለ ነገር የለም። እናንተ ራሱ የምትሸቃቀጡበት ማአት ነገር ነው ያለው። እንኳን ሌላው የሚሸቅጠው ጨምሮበት እናንተ እንኳን የምታደርጉት እዚህ ውስጥ እናውራበት እንጠቀምበት እንጂ ቅዱስ አይደለም። ይሄንን በደንብ ወቁ። ይሄ ግን ቅዱስ ነው። ስለዚህ ድንገት አንዳንድ ቀን እኔ እዚህ ጋር ላፕታፕ አድርጌ ስጠቀም አይታችሁኛል። አንዳንድ ትምህርት ላይ ለምን እንደምጠቀም ታውቃላችሁ? የዛን ጊዜ መጽሐፍ ቅዱስን ለማየት አይደለም፣ የእግዚአብሔር የሆነው ነገር እዛ ጋር ለመመልከታለን። በዛ ውስጥ ማየው የምዕራቡ ዓለም አስተሳሰብ ወይ የእንግሊዘኛ ነገር ይሆናል፣ የሆነ ነገር ልገልጽላችሁ ይሆናል እንጂ ለማስተማርም መጽሐፍ ቅዱስ ነው